እንደምን አላችሁ የኛ ውድ የታሪክ ወዳጆች እና የቻናላችን ቤተሰቦች። ዛሬ የሚያስደስትና ሳታስቡት ጊዜውን የምትረሱበት አንድ ልዩ ታሪክ ይሄ ቀርብ ያለው እንደሚማርካችሁ ሙሉ በሙሉ እርግጠኛ ነኝ። እንግዲያው ወደ ታሪኩ ከመግባታችን በፊት ይህን የመሰሉ አስደናቂ ትረካዎች እንዳያመልጧችሁ ከወዲሁ ቻናላችንን ሰብስክራይብ በማድረግ እና የደወል ምልክቷን በመጫን ቤተሰባችን ይሁን። ወደ ቪዲዮው። ጠዋት ነበር። በባዛሩ መንገድ ዳርቻ ላይ ሱሚትራ ደቪ ልክ እንደ ሁልጊዜው ቅርጫት ውስጥ ዓሣ እየሸጠች ነበር። ሁለቱ ሴት ልጆቿ ረጋ እና ፕሪያም የሀገር ድንበር ላይ አገራቸውን በማገልገል ላይ ነበሩ። ሁለቱም እህቶች የጦር ሰራዊት መኮንኖች ነበሩ። እናታቸው በምን ሁኔታ ውስጥ እንደምትኖር ምንም የሚያውቁት ነገር አልነበረም። እና ዛሬ እናታቸው ነፍሷን የሚያናውጥ ክስተት ሊገጥማት ነበር። ሱሚትራ ደቪ በዝምታ ዓሣ በመሸጥ ተጠምዳ ሳለች ዲፓክ ቨርማ የተባለ አንድ ኢንስፔክተር በሞተር ሳይክል መጣ። ብስክሌቱን ከመንገዱ ዳር አቁሞ በእንዴት እንዲህ አለ። በመንገድ ዳር ዓሣ ለመሸጥ እንዴት ደፈርሽ አላት። ቀጥሎ በአንቺ ምክንያት እዚህ ትራፊክ ሊጨናነቅ ይችላል። ቶሎ ከዚህ ውጪ አላት። ይህን ከተናገረ በኋላ ድንገት ቅርጫቱን በኃይል ረገጠው። ዓሣዎቹ መሬት ላይ ተበታተኑ። በዙሪያው የዓሣ ሽታ ተሰራጭ እና ሰዎች ትዕይንቱን ለመመልከት ቆሙ። ኢንስፔክተሩ የበለጠ እየጮኸ እንዲህ አለ። ይህ የአባትሽ መንገድ ነው እንዴ? በፈለግሽበት ቦታ ተቀምጠሽ ዓሣ መሸጥ ጀመርሽ። መሸጥ ከፈለገሽ ወደ ቦታሽ ሂጂና ሽጪ አላት። ሱሚትራ ደቪ በዝምታ ንግግሩን ትሰማ ነበር፣ ውርደቱን እየታገሰች። ዓይኖቿ እንባ ቀረቀሩ። ግን ምንም ሳትናገር መሬት ላይ የተበተኑትን ዓሣዎች ማንሳት ጀመረች። በሕዝቡ ውስጥ የቆሙት ሰዎች ትዕይንቱን ይመለከቱ ነበር። ነገር ማንም ግን አልተቃወመም። በዚያን ጊዜ በሕዝቡ ውስጥ በማኅበራዊ ሚዲያ ታዋቂ የሆነ አንድ ወጣት ነበር። ሞባይሉን አውጥቶ አጠቃላይ ክስተቱን መቅዳት ጀመረ። ኢንስፔክተሩ መውቀሱንና ማዋረዱን ቀጠለ። ሰዎችም በሳቅ እየተመለከቱ ነበር። ሱሚትራ ደቪ በውስጧ እንዲህ ታስብ ነበር። ሁለቱ ሴት ልጆች ይህን ቢያውቁ ምን ይፈጠራል? ይህ ክስተት ፈጽሞ ባያውቁት፣ ያለዚያ አውሎ ነፋስ ይመጣል እያለች አሰበች። ዓይኖቿ በእንባ እንደሞሉ ዓሣዎቹን ወደ ቅርጫቱ መለሰችና ቀስ ብላ ወደ ቤቷ አመራች። ይህ በእንዲህ እንዳለ ቪዲዮውን የቀረጸው ወጣት ወደ ቤቱ እንደደረሰ ቪዲዮውን በማኅበራዊ ሚዲያ ላይ ለቀቀው። መግለጫው እንዲህ ይላል። የዚህች አሮጊት እናት ምንም ስህተት አልነበረባትም። ነገር ግን ኢንስፔክተሩ ዓሣዎቿን ወርውሮ በመንገድ ላይ አዋርዷታል። ይህ ትክክል አይደለም ይላል። ቪዲዮው በፍጥነት ተሰራጨ። ሰዎች ቪዲዮውን ማጋራት እና አስተያየት መስጠት ጀመሩ። ሁሉም ሰው ይህ ክስተት ስህተት እንደሆነ ይናገር ነበር። ከጥቂት ጊዜ በኋላ ቪዲዮው ወደ ፕሪያ ሞባይል ደረሰ። ቪዲዮውን እንዳየች ደሟ ፈላ። እናቷ በሰዎች ፊት እንደዚህ እንደተያዘች እንደተዋረደች አልፎ ተርፎም ጥፊ እንደተመታች ፈጽሞ አስባ አታውቅም ነበር። ፕሪያ ወዲያውኑ ቪዲዮውን ለትልቋ እህቷ ረጌ ላከችላት። ረጌ ቪዲዮውን አይታ በንዴት ቀይ ሆነች። ዓይኖቿ እንባ ቀረቀሩ። በልቧ እንዲህ አሰበች፣ አባታችን በሕይወት ቢኖር ኖሮ ይህን ቀን ባላየን ነበር አለች። ይህን ደረጃ ለመድረስ በጣም ደክመናል። ግን አሁንም እናታችንን ደስተኛ ማድረግ አልቻልንም። ግን ያንን ኢንስፔክተር አልተወውም። በቀል እወስዳለሁ። ቪዲዮውን ከተመለከተች በኋላ ረጌ ወዲያውኑ ለፕሪያ ደወለች። በድምጿ ውስጥ ያለው እንዴት ግልጽ ነበር። ፕሪያ እዚያው ቆይ፣ ወደ ቤት ሊሄድ ነው እና ያንን ኢንስፔክተር እበቀለዋለሁ አለች። ፕሪያም ወዲያውኑ አይ እህቴ፣ እኔም ከአንቺ ጋር እመጣለሁ አለቻት። በእማማ ላይ የደረሰው ነገር ልታገስ አልችልም። ማን እንደሆን ማሳየት አለብን አለች። ረቸም አረጋጋቻት። እዚህ መቆየትሽ የተሻለ ነው። እማማን ይሄ እመለሳለሁ እና እዚሁ በአቅራቢያችን እናስቀምጣታለን አለቻት። ትንሽ ክርክር ተካሄደ። ግን በመጨረሻ ፕሪያ ተስማማች። ፕሪያ እሺ እህቴ ሂጂ አለች። ግን እማማን ይዘሽ ተመለሺ አለች። ረካ ስልኩን ዘጋች። ዩኒፎርሟን አውልቃ ቢጫ ቀለም ያለው የህንድ ልብስ ለበሰች። ከዚህ በኋላ ረጋ ወደ ፖሊስ ጣቢያ ሄዳ ራሷን አስተዋወቀች። በመቀጠልም ረጋ በጠንካራ አነጋገር ይህ የፖሊስ ጣቢያ በጣም መጥፎ ሁኔታ ላይ ነው። ፍትህ እዚህ የለም። ይቅርታ መጠየቅ ምንም ማለት አይጠቅምም። ስለዚህ አሁን በቀጥታ በእርስዎ እና በኢንስፔክተሩ ላይ እርምጃ ወስዳለሁ አለች።
ይህን ስትናገር የፖሊስ ጣቢያው በር ተከፍቶ ኢንስፔክተር ዲፓክ ቫርማ ወደ ውስጥ ገባ። ልጅቷን አይቶ በትንሹ በቀስታ ምንድነው ምን ልታደርጊ መጣሽ አላት። በዚህ ሰዓት የሕግን ክብር ባትጠብቅ ኖሮ በዚያው ቅጽበት በጥፊ ትመታው ነበር። ነገር ግን እሷ የሕግ ጠባቂ ነበረች። ስለዚህ እንዲህ አለች፣ አስታውስ፣ እኔ እያስቆምኩህ ነው። በሕግ ውስጥ ለመቆየት ምንም መብት የለህም። ቃሌ ለአንተ በጣም ከባድ ይሆናል አለች። ይህን ተናግራ ረገ ከጣቢያው ወጣች። ውስጥ የነበሩት ፖሊሶች ሱሬሽ ሲንግ እና ኢንስፔክተር ዲፓክ ራሱ ግራ ተጋቡ። ይህች ልጅ በእርግጥ እርምጃ ትወስዳለች? ረጌ ወደ ቤቷ ተመለሰች። ትንሽ አሰበች። ከዚያም አንድ ዕቅድ በአእምሮዋ መጣ። በማግስቱ ጠዋት በቀጥታ ወደ ፖሊስ የበላይ ጽሕፈት ቤት ሄደች። በቢሮ ውስጥ ኢኤስፒ ወይዘሮ ሽሩቲ ሐሰን ተቀምጣ ነበር። ረገ ጊዜ ሳታጠፋ ሞባይሏን አውጥታ የተሰራጨውን ቪዲዮ አሳየቻት። ማዳም፣ በኢንስፔክተር ዲፓክ ላይ ከባድ እርምጃ እፈልጋለሁ። ሽሩቲ ሐሰን በቁም ነገር እንዲህ አለች፣ ማዳም፣ ረጌ የጦር ሰራዊት መኮንን መሆኑን አውቃለሁ። ግን ሕጋችን ማስረጃ እና ምስክር ይፈልጋል። ጠንካራ ማስረጃ እና ምስክር እስካላመጡ ድረስ እርምጃ መውሰድ አይቻልም። ረቨ ተስማማችና ወጣች። ወደ ቤት ስትመለስ ቪዲዮው ከተለጠፈበት የማኅበራዊ ሚዲያ መለያ ላይ ምርመራ ጀመረች። በጥቂት ሰዓታት ውስጥ ቪዲዮውን የቀረጸውን ወጣት አገኘችው። ወደ ቤቱ ሄዳ ይህን ቪዲዮ በዐይንህ ፊት ቀርጸውታል፣ ዋናው ቅጂ ያስፈልገኛልና አንተ ምስክር መሆን አለብህ አለችው። ልጁ በመጀመሪያ ፈራ። ከዚያም ተስማማና ያልተስተካከለውን ቪዲዮ ሰጣት። ረገ እሱን ይዛ እንደገና ወደ ኢኤስፒ ጽሕፈት ቤት ደረሰች። ሽሩቲ ሐሰን ማስረጃውን ተመለከተች። ከዚያም በቀጥታ ለወረዳቹ ዳኛ አኪልሽ ደወለች። ዲኤም ቪዲዮውን አይቶ ተደነቀ። ይህ ኢንስፔክተር በጣም ስህተት ሰርቷል እና በሕግ ላይ ተቃውሞ ነው የሠራው። ቅጣት ሊያገኝ ይገባል አለ። በማግስቱ ዲኤም በወረዳው ትልቁ ቢሮ የጋዜጣዊ መግለጫ አዘጋጅ። ረገ በእናቷ ስም የሕግ ፍትሕ ለማግኘት ወሳኝ የሆነ እርምጃ የምትወስድበት የፕሬስ ኮንፈረንስ ነበር። በማግስቱ ጠዋት 3 ሰዓት ላይ በወረዳው ዋና መስሪያ ቤት ትልቁ ኮንፈረንስ አዳራሽ ውስጥ የዲኤም አኪልሽ የፕሬስ ስብሰባ ሊጀመር ነበር። ከመግቢያው ውጭ የሚዲያ መኪኖች ተሰልፈው ነበር። የእያንዳንዱ ትልቅ ጋዜጣና የዜና ጣቢያ ዘጋቢዎች ከነካሜራዎቻቸው ወደ ውስጥ ለመግባት እየተዘጋጁ ነበር። አዳራሹ ውስጥ በመድረክ ላይ 4 ወንበሮች ተቀምጠው ነበር። በመሃል ዲኤም አኪልሽ፣ በቀኝ በኩል ኤስፒ ሽሩቲ ሐሰንና በግራ በኩል 2 ባዶ ወንበሮች ነበሩ። ፊት ለፊት ጋዜጠኞች ተሰልፈው ነበር። ዲኤም ጠረጴዛው ላይ ያለው ደወል ደውሉ። ሁሉም ጋዜጠኞች ይቀመጡ፣ ስብሰባው ሊጀመር ነው እኮ አለ። አዳራሹ ሙሉ በሙሉ ጸጥ አለ። ካሜራዎች ተከፈቱ። ዲኤም በቁም ነገር መናገር ጀመረ። ዲኤም አኪልሽ፣ ትናንት በማኅበራዊ ሚዲያ ላይ አንድ ቪዲዮ ተሰራጭቷል። አንድ የፖሊስ ኢንስፔክተር አንዲት አረጋዊት ሴትን በመንገድ ላይ ያዋረደበት፣ የዓሣ ቅርጫቷን የወረወረበት፣ በጥፊ የመታበትና በግልጽ ያዋረደበትን ቪዲዮ ነው። ይህ ከሥነ ምግባር ጋር የሚቃረን ብቻ ሳይሆን ከሕጋችንና ከፖሊስ የሥነ ምግባር ደንብም ጋር የሚጻረር ነው አለ። የጋዜጠኞች በካሜራዎች ፎቶ ያነሱ ጀመር። ዲኤም ቀጠለ። አኪልሽ፣ ከጉዳዩ ሰለባ ወገን ጠንካራ ማስረጃዎች እና የዓይን እማኞች አሉን። እንደ ማስረጃ ክስተቱ በተከሰተበት ወቅት አንድ ወጣት የቀረጸው ያልተስተካከለ የቪዲዮ ቀረጻ አለን። ምስክሩም እዚህ ተገኝቶ ምስክርነት ለመስጠት ዝግጁ ነው አለ። ይህን ከተናገረ በኋላ ረጊያ ወደ መድረኩ ወጣችና ወደ ሚዲያው ዞራ እንዲህ አለች። እኔ ረፋ ሲንግ ነኝ፣ በህንድ ጦር ውስጥ ካፒቴን ነኝ። ይህች የተጎዳች ሴት የእኔ እናት ሱሚትራ ደቪ ናት አለች። አዳራሹ በድንጋጤ ጸጥ አለ። ጋዜጠኞች አንዳቸው ሌላውን መመልከት ጀመሩ። ጉዳዩ አሁን ይበልጥ ትልቅ ደረጃ ያዘ። ረጋ አልቆመችም፣ መናገሯን ቀጠለች። ሕግን አጥንቻለሁ፣ እናም ማንም በመንገድ ላይ በዚህ መንገድ ማዋረድ ወንጀል መሆኑን አውቃለሁ። ተራ ሰውም ይሁን የፖሊስ መኮንን ሕግ ለሁሉም እኩል ነው አለች። ጋዜጠኞች ጥያቄዎችን መጠየቅ ጀመሩ። ምን ይፈልጋሉ? በኢንስፔክተሩ ላይ ብቻ እርምጃ እንዲወሰድ ወይስ ሌላ ሰውም ተሳታፊ ነው በማለት ጠየቁ። ረጋ መለሰች። በዚህ ክስተት ውስጥ ኢንስፔክተሩ ብቻ ሳይሆን የጣቢያው ኤስ.ኤ.ኦ ሱሬሽ ሲንግም እኩል ተጠያቂ ናቸው። ቅሬታ ለመቀበል ፈቃደኛ ያልሆኑ፣ ተጎጂውን ያፌዙ እና ሕግን ያላከበሩ ናቸው አለች።
ኤስ.ፒ. ሽሩቲ ሐሰን ማይክሮፎኑን ይዛ እንዲህ አለች። ውስጣዊ ምርመራ ጀምረናል። ነገር ግን ጉዳዩ ከባድ በመሆኑ እና የተጎጂው ወገን ጠንካራ ማስረጃ ስላለው ምርመራው ፍትሐዊ እንዲሆን ሁለቱም መኮንኖች ወዲያውኑ ከሥራ እንዲታገዱ ወስኛለሁ አለች። ዲ.ኤም. ጭንቅላቱን ነቀነቀና ትዕዛዙን አነበበ። ኢንስፔክተር ዲፓክ ቫርማ እና ኤስ.ኤ.ኦ. ሱሬሽ ሲንግ በአፋጣኝ ከሥራ ታግደዋል። የዚህ ትዕዛዝ ቅጂ ለፖሊስ ዋና መስሪያ ቤትና ለክልሉ የሀገር ውስጥ ጉዳይ ሚኒስቴር ይላካል አለ። በጋዜጠኞች መካከል የሹክሹክታ ድምፅ ተጀመረ። ይህ እርምጃ በጣም ፈጣን ነው፣ ምሳሌ የሚሆን ነው ተባባሉ። ስብሰባው እንዳበቃ ዲ.ኤም. የወረዳውን የሕግ አማካሪ ጠራ። ዲ.ኤም. አኪልሽ ጠቅላላውን ሂደት በሕግ ማዕቀፍ ውስጥ እንዲሆን እፈልጋለሁ። ማስታወቂያዎችን እና የሕግ ደብዳቤዎችን አዘጋጁ አለ። የሕግ አማካሪውን ጌታዬ፣ በመጀመሪያ የቅጣት ክስ ማዘጋጀት አለብን። ይህም በወንጀለኛ መቅጫ ሕጉ እና በፖሊስ ሕጉ ስር የተፈጸሙ ስህተቶችን መዘርዘር አለበት አለ። ከዚያም አንድ የውስጥ ምርመራ ኮሚቴ ይቋቋማል። ሆኖም ተከሳሹ ምርመራውን እንዳያስተጓጉል የእገዳው ትዕዛዝ ወዲያውኑ ተግባራዊ ሊሆን ይችላል አለ። ዲ.ኤም. ወዲያውኑ ትዕዛዝ ሰጠና በ2 ሰዓታት ውስጥ የሕግ ደብዳቤው ተዘጋጀ። ይህ በእንዲህ እንዳለ ዜናው በአካባቢው መንደር ውስጥ እንደ እሳት ተስፋፋ። የባዛሩ ሰዎች እርስ በርሳቸው ይነጋገሩ ጀመር። ሰማ ሱሚትራ ደቪ ላይ ለደረሰው ነገር ፍትሕ ሊገኝ ነው ይባባላሉ። ልከ የጦር ሰራዊት መኮንን ነች፣ ይህን ሁሉ ያደረገችው እሷ ነች አሉ። በሱሚትራ ደቪ ቤት ውጭም ብዙ ሰዎች ተሰበሰቡ። አንዳንዶቹ ድጋፍ ለመስጠት የመጡ ሲሆን ሌሎቹ ደግሞ ለማየት ብቻ። ሱሚትራ ደቪም ደጋግማ እንዲህ ትል ነበር፣ በቀል አልጠየቅኩም ነበር፣ ክብር ብቻ ነበር የፈለግኩት። ነገር ግን ልጆቼ እሳት ናቸው፣ ኢፍትሐዊነትን አይታገሱም ትላለች። የእገዳው ትዕዛዝ ፖሊስ ጣቢያ ሲደርስ በፖሊሶቹ መካከል መረበሽ ተፈጠረ። አንድ ፖሊስ በዝግታ ወንድሜ፣ ይህች ልጅ በእውነት አደረገችው አለ። ጉዳዩ ዲ.ኤም. ድረስ ይደርሳል ብለን አላሰብንም ነበር አለ። ዲፓክ ቫርማ እና ሱሬሽ ሲንግ ሁለቱም ትዕዛዙ ተነበበላቸው። እናንተ ሁለታችሁም ዛሬውኑ ከሥራ ታግዳችኋል። ምርመራው እስኪያልቅ ድረስ ማንኛውንም የመንግሥት ሥልጣን መጠቀም አትችሉም ተባሉ። ዲፓክ ቫርማ የወረቀቱን ትዕዛዝ መሬት ላይ ወረወረጉ። ነገር ግን ሱሬሽ ሲንግ ፊት ላይ ፍርሃት በግልጽ ይታይ ነበር። ይህች ልጅ ሕይወታችንን ታበላሻለች፣ ከእሱ ጋር አትጋጩ ብዬ አልነገርኩህም አለጉ። ምሽት ላይ የቴሌቪዥን ጣቢያዎች ዋና ዜናዎች መሰራጨት ጀመሩ። ኢንስፔክተር እና ኤስ.ኦ. ከሥራ ታገዱ፣ የጦር ሰራዊት መኮንን ለእናታቸው ፍትሕ አሰጡ በሚል የተሰራጨው ቪዲዮ መነጋገሪያ ሆነ። በፖሊስ መኮንኖች ላይ የቅጣት መዶሻ ወረደ። በረጋ ሞባይል ላይ ተከታታይ ጥሪዎች መምጣት ጀመሩ። አንዳንዶቹ እንኳን ደስ አለሽ ለማለት ሲሆኑ፣ ሌሎቹ ደግሞ ለሚዲያ ቃለ መጠይቅ ነበሩ። ግን ረጋ፣ ይህ የእናቴ ጉዳይ ብቻ አይደለም፣ በግፍ ፍትሐዊነት ለሚደርስባቸው ሁሉ ነው ስትል መለሰች። ከአንድ ሳምንት በኋላ የውስጥ ምርመራው በምስክሮች እና ማስረጃዎች ላይ በመመስረት ሁለቱ መኮንኖች ጥፋተኛ ሆነው ተገኙ። ሪፖርቱ ኢንስፔክተር ዲፓክ ቫርማ ሥልጣኑን አላግባብ እንደተጠቀመ፣ ሕግ እንደጣሰ እና ከሕዝብ ጋር ጨዋነት የጎደለው ድርጊት እንደፈጸመ ጽፏል። ኤስ.ኤ.ኦ. ሱሬሽ ሲንግ ደግሞ ቅሬታ ባለመቀበል ግዴታውን ችላ ብሏል ተባለ። ከክልሉ የፖሊስ ዋና መስሪያ ቤት ትዕዛዝ መጣ፣ ሁለቱም መኮንኖች ከሥራ እንዲባረሩ እና በወንጀል እንዲከሰሱ የሚል ነበር። ይህ ዜና ወደ ሱሚትራ ደቪ ቤት ሲደርስ ረጋ እንዲህ አለች፣ ከማማ እንኳን ደስ አለሽ አኛ እያለን ምንም አይነካሽ አለች። እርስዎስ ምን ይላሉ? በዚህ ታሪክ ውስጥ ስለተመለከቷቸው ገጸ ባህሪያት ወይም ድርጊቶች ምን ተሰማዎት? ሐሳባችሁን ከታች ኮሜንት ቦታ ላይ በማስፈር ውይይቱን ይቀላቀሉ። የምናገኘው እያንዳንዱ አስተያየት ለእኛ ትልቅ ትርጉም አለው። በየጊዜው የምንለቃቸው ማራኪ፣ አስተማሪ እና አነቃቂ ትረካዎች በቀጥታ እንዲደርሱ ሰብስክራይብ የሚለውን በተን አሁኑኑ ይጫኑ። ላይክ በማድረግ ለሌሎችም እንዲደርስ ያግዙን። የደወል ምልክቷን በመንካት ደግሞ የቤተሰባችን የመጀመሪያ አድማጭ ይሁኑ። ስለ ድጋፋችሁ እና ለታሪኮቻችን ስለሰጣችሁን ትኩረት ከልብ እናመሰግናለን። በሚቀጥለው ይበልጥ በሚያጓጓ ታሪክ እስከምንገናኝ ድረስ ቸርን ሰንብት። ቻው።